ይኸው ቃል ለምድር ለሰማይ ግን 3 ልጆች አሉኝ። ለምን 50 ልጆችም አይኖሩም? ቻፓሽን አይቼ በኋላ ነው አማግባሽ። አይ ላቭ ዩ ቢ ግን ምንድነው አንተ እንደ ትራስ ትጠቀመዋለህ እንዴ? እኔን ቻፓ አንተ እዚህ ጋር ተሸክሜ በኋላ ሊበዳሽ እኮ ነው አይደለም እኮ ወይ ስሪዝ ግን እንደ ትራስ ትጠቀመዋለህ? እኔን ቻፓ ያኔ ይጠቀማል። ቻፓ ከሌላችሁ ሴቶች ዶግ ስቴል አይመቸኝም። ምን ዶግ ስቴል አይመቸኝም። ምንድነው ደግሞ እሱ? ዶግ ስቴል ማለት እንደ ውሻ መጉዳት ሰው ነው። ውሻ ደግሞ ከመቼ ጀምሮ ምን ያሰራኛል? ቶሎ በይ ቶሎ በይ። ኖ አይደለም፣ ስማ አይደለም። ውሻ አንተ ውሻ በተህ ታውቃለህ? ኖ ኖ ኖ ውሻና ውሾችና ውሾች ሲባዱ ዶግ ስቴል ይባላል። አይደለም አንተ ነህ አይደለም። ውሻ አንተ ውሻ በተህ ታውቃለህ? ከዚህ በፊት ውሻም ይሁን በግም ይሁን አንድ ውሻ ላይ አስገብቼ አልወጣም ብሎ አንድ ጓደኛ ነበረኝ ሆስፒታል ወስዶኝ አወጣኝ። እውነቴ እኮ ነው። እና ማለቴ ደህና ሆነ ማለቴ እንትን ደህና ሆነ ወጥቷል። ምንም አልሆነም። ምንም አልሆነም። ወጣልኝ። እግዚአብሔር እርዶኝ ወጣልኝ። እሺ አላረገዘችም? አላረገዘችም። የኔ እኮ አልተፈም ውስጡ ላይ ወጣ እንጂ ምንድነው ደግሞ የሚተፋው? ኧረ ወግድ ወይ ነው አይደለም። ስማ ሳሚ ሲሪየስ ግን ወረበልን የምር ቁም ነገር አንተ ውሻ አርገህ ታውቃለህ? አዎ እስቲ ወረበልን ወላሂ በል። ለዛ ጭቂቂታ ነገር ወላሂ እላለሁ እንደ አርግቻለሁ ካልኩ ኢማን እና ጭቂቂታ መሆኑን መጥፎ ነገር መሆኑን እያወቅልሽ እንዴት ትላለህ? እንደ ውሻ ጉንብስ በልሽ ትላለህ። ስሜቴን አልተቆጣጠርኩም። በዛ ሰዓት ላይ ደግሞ ጥቂን ምናምን ነበር አይነበረም ኢትዮጵያ ላይ ሴቶችን አላገኘም። በጓልጮችም ጠይም በጓልጮችም ድንገርሽ እኔ እንስሳቶችን ማለት ነው ሁሉንም እንስሳቶች በልቻለሁ። አንድ የቀረኝ እናንተ